ሰላም ጤና ይስጥልኝ እንደምን አላችሁ ውድ የቻናሌ ቤተሰቦች ሰላም ነው እኔ ያለሁ ይመስገን። ዛሬ እንግዲህ እስካሁን ትንሽ ጠፋ ብያለሁ። ዛሬ ልቀርጽላችሁ ወይም ደግሞ በዚህ ቪዲዮ ይዤላችሁ የመጣሁት ምንድነው ስላብ እየሰራን ያለውን ስላብ እንግዲህ አዝማች አስ ፖሲብል የተወሰነ ነገር ላሳያችሁ ስለወደድኩ ነው እና በጥሞና ተከታተሉ። ቪዲዮውን እስከመጨረሻ አዩት። የሆነ ነገር ታገኙበታላችሁ ብዬ ተስፋ አደርጋለሁ። እንግዲህ እንደምትመለከቱት እዚህ ጋር ስላብ እዚህ ጋር እየሰራን ነው። this is the fifth floor ስላብ አምስተኛ ወለል ላይ ያለ ስላብ ነው። ከታች ጀምረን በፊት ስንሰራ የነበረ እንትን ነው አፓርታማ ነው። this is an apartment which is የሆነ የማህበር ቤት ነገር ነውና በፊት ሲሰራ ነበረ። በመሃል ቆሞ ነበረ። አሁን ይሄው ጀምረናል። አራተኛ ፍሎር ላይ ቆሞ ነበረ። ኮለኖች ሞልተን አሁን ይሄው አምስተኛ ፍሎር ላይ ነው ያለነው። አምስተኛ ወለል ላይ ሪብድ ስላብ ነው። this is solid slab ሪብድ ስላብ ማለት ብሎኬት ተደርድሮ ጀስት ቢሞቹ እንደዚህ ፍላት ቢሞች ናቸው የሚሆኑት። ሰመርጂድ ማለት ነው። this is ሰስፔንድ የማያደርጉ ማለት ናቸው። እነዚህ ዊድዝ ብቻ ነው የሚጨምሩት። እንደምትመለከቱት እዚህ ጋር ቢሞች ናቸው። ይሄ ጀስት ወደ ጎን ሆሪዞንታሊ ነው የሚጨምሩት። ዴብዛቸው ጀስት ፍላት ነው። ምንም ሰስፔንድ የሚያደርግ ወደ ታች የሚንጠለጠል ቢም የለውም ማለት ነው። እና እንደምትመለከቱት እዚህ ጋር ብሎኬት ማውጣት ጀምረናል። ይሄ ሪብድ ብሎኬት ይባላል። በደንብ ቀረብ ብዬ ያሳያችኋለሁ። እና ይሄው ቢም ሰርተናል። እንደምትመለከቱት ፎርም ወርኩ ይሄ ሶፊት ፎርም ወርኩ ነው። የእንትኑ ጠቅላላ የስላቡ ሶፊት ነው እና ሰፊ ነው። ቤቱ ወደ 800 ምናምን ካሬ ነው የሚመጣው ጠቅላላ። ያረፈውም ቤቱ እንደዛ ላይ ነው። which means 40 ሜትር በ19 ምናምን ሜትር ነው ሌንግዝ። አጠቃላይ ኤሪያው 800 ካሬ ሜትር ነው ማለት ነው ቤቱ። እና እንደምትመለከቱት ይኸው እዛ ጋም ባርቤንደሮች አሉ። ጀስት ፊክሲንግ ባርስ ብረት እየሰሩ ነው። እንደምትመለከቱት ይሄ እንግዲህ ይሄ ቢማችን ነው። ቢሞች አሉ እዚህ ጋር እንደምትመለከቱት ዲሳር ሆሪዞንታል ቢምስ። ያው እነዚህ እንግዲህ ብረት አዝ ፐር ዲዛይን በዲዛይኑ መሰረት የተሰራ ነው። እዚህ ጋር ካንቲሊቨር ወጣ ይላል ወደ 60 ሳንቲም ገደማ ከዚህ ከኤጁ 60 ሳንቲም ከዚህ ጋር ማለት ነው ይወጣል። እና ስታፋዎቹ እንደምትመለከቷቸው እንግዲህ አንድ ላይ ነው ተያይዞ የሚወጣው። ይሄ ዲዛይኑን ጀስት ድሮይንጉን መሰረት አድርጎ የተሰራ ነው። እንደገና ደግሞ ስታፋዎች አሉ ሌሎች ተጨማሪ ስታፋ እንደምትመለከቱት እዚህ ጋር ይሄ ደግሞ አለ የሚወጣው ወደዚህ እንደምትመለከቱት እንደ ሽጉጥ ቅርጽ በተለምዶ ሽጉጥ ቅርጽ ያለው ስታፋ ወይም ስቲራፕ ነው እየሰራን ያለ ነው። እንደምትመለከቱት ይሄን ይመስላል። ይሄ ያው ሲሲው በተሰጠን ድሮይንግ ላይ በተሰጠን መሰረት በዛ መሰረት ነው የሚቀመጡት። እነዚህ ሲሲ ያላቸው ለምሳሌ እዚህ ጋር አሁን በየ12 ሳንቲም ዋን ሰርድ ላይ ዋን ሰርድ ማለት የዚህ የስፓኑ ቶታሊ ከኮለን እስከ ኮለን ያለው ስፓን ይለካና እሱ ላንድ ለሶስት ይካፈላል። ቶታሊ ስፓኑ ማለት ነው ለሶስት ይካፈል 1/3ኛው ከኮለን ዋን ሰርዱ ወይም ደግሞ የሌንግዙ 1/3ኛ በሆነች ሲሲ በየ12 ከሆነ በየ12 በሚለው ዲዛይኑ በሚያዘው መሰረት ለምሳሌ ይሄ በየ12 ነው አምሹር በየ12 ይሄ ተቀምጧል። ለምሳሌ እዚህ ድረስ ዋን ሰርድ ድረስ። እንደገና ደግሞ ሚድ ስፓኑ ደግሞ ሰፋ ይላሉ ትንሽ። ይሄ አኮርዲንግ ቱ ዘ ዲዛይን ይሄ እንግዲህ ያው የእንትኖቹን ሺር ፎርሱን ወይም ደግሞ እነዚህ የዲፍሌክሽን እንትኑን መሰረት አድርጎ የሚሰራ ነገር ነው። ይሄ በዲዛይኑ መሰረት የሚቀመጥ ነው። እዚህ ጋርም እንደዚሁ አንሰርዱ እንደዚሁ ስቲራፖቹ ይቀመጣሉ። መሀል ላይ ከፈት ይላሉ። ሲሲው ራቅ ይላል ማለት ነው። ይሄ አሰራሩን እንግዲህ ከፈለጋችሁ ካልኩሌሽኑን በደንብ ሰራላችኋለሁ። እንዴት ካልኩሌት እንደሚደረግ ስቲራፖች እንዴት ኳንቲቲያቸው እንዴት ኳንቲፋይ እንደምናደርግ ኳንቲቲውን ወረቀት ላይ ማስራት እችላለሁ። ምናልባት እንግዲህ ያው አንዳንዴ ያው ትንሽ ቢዚ ስለመሆን ምናምን ለመስራት ያው እንትን ላለው ለቅላችኋለሁ ለማለት ነው። ይሄን ይመስላል እንደምትመለከቱት እንግዲህ ወደ ላይ ቀጥ ያለ ነው እስከዛ ይሄዳል። ይሄ ምንም ይሄ አሁን ለምሳሌ ክሮስ ሴክሽኑ የቢሙ ይሄኛው 50 50 በ20 50 በ30 ዴብዙ ነው ማለት የብሎኩ አጠቃላይ እንግዲህ ሪብድ ብሎኬት የምታውቁ ከሆነ 24 ዴብዙ ነው ብሎኬቱ ዘጋ የምትመለከቱት ማለት ነው። ብሎኬቱ ይሄ በመሃል ሂድና ስኪል አሳያችሁ። ይሄ ብሎኬት ማለት ነው።
ይሄ 24 ነው ዴብዙ እንደምትመለከቱት 24 18ም አለ ዌት ኤሪያ ላይ ዌት ማለት ሳኒታሪ ፍሳሽ አካባቢ የሚበዛባቸው ላይ 18 ይሆናል ዴብዙ which means 12 ሳንቲም ኮንክሪት ቲክነስ ይኖረዋል። ሌላው ግን ኖርማል ነው 6 ሳንቲም ኮንክሪት ቲክነስ እና 24 ሳንቲም የብሎኬቱ ቲክነስ ወይም ደግሞ ዴብዝ ይሆናል ማለት ነው። ቢሞቹ ግን ያው ኖርማሊ ቢሙ ምንድነው 30 ሳንቲም ሙሉ ኮንክሪት ነው የሚሆነው። ስለዚህ እዚህ ጋር እንደምትመለከቱት ይሄ ብረቱ ነው አሁን ያለው። ምናልባት ከዚህ ፎርምወርክ ሳይድ ፎርምወርክ ስለሌለው ከውስጥ በኩል ብሎኬት ብቻ ነው የሚደረደረው። እዚህ ጋር እንደምትመለከቱት እዚህ ጋር ብሎኬት ተደርድሮ ነው የሚቀመጥበት። ብሎኬት ካለቀ በኋላ በደንብ ማሳያችሁ ይሆናል። እዚህ ጋር ብሎኬት እያወጣን ነው፣ ገና መደርደር አልጀመርንም። ለሳምፕል ያክል ያስቀመጥናቸው ብሎኬት አሉ እዚህ ጋር፣ እነሱ ላሳያችሁ። እዚህ ጋር ለምሳሌ ይሄው እንደምትመለከቱት ብሎኬት ተደርድሯል። this is an example of ሪብድ ብሎኬት። ስለዚህ ይሄ አሁን እንደዚህ ነው የሚደረደረው። ስለዚህ እንደምትመለከቱት እዚህ ጋር ይሄ ከዚህ ወደዚህ ያለው ቢሙ ነው ማለት ነው። ለምሳሌ ይሄ 70 በ30 ነው። 70 በ30 ኢን ሴንስ 30 ዴብዝ እና 70 ሲኤም ወይም ደግሞ 70 ሳንቲም ዊድዝ ይሆናል ማለት ነው ስፋት። ሶ በዚህ መልኩ እንደዚህ ይቀመጣል። ብረታችንም እንደምታዩት እንግዲህ ልቅም አድርገን ነው የምንሰራው እያንዳንዱን ነገር። ኔጌቲቭ ባሮቹ፣ ሜን ባርስ፣ ቦተም፣ ቶፕ ባር እያንዳንዱን ነገር በደንብ ነው የምንሰራቸው። ሶ እንደዚህ በአይነት ሁኔታ እንደዚህ ይቀመጥና ቢሞቹን እንሰራለን። ቢሞቹን ከጨረስን በኋላ ፋይናሊ ምንድነው ያው ብሎኬት እየደረደርን ብሎኬቱን እንደረድርና ከዛ በኋላ ዩባር የሚባሉ አሉ። ዩባር ስቲራፕስ አሉ። ዩባር የተባሉት ከስማቸው እንደምንረዳው ዩ ቅርጽ ነገር ያላቸው ናቸው። ቅድም እንዳሳየዋቸው ሪብድ ብሎክ ውስጥ እየገቡ የሚያያይዙልን ናቸው። ሪብድ ባር አለ። ሪብድ ምንድነው? ሪብድ ቢም አለ። ሪብድ ቢም ማለት አሁን መልሼ ልወሰዳችሁ ወደ ቅድም ወደ ጀመርኩት ጋር። ሶ እዚህ ጋር ለምሳሌ ይሄው አለ ቢም የጀመርነው ብሎኬት አለ። ሪብድ ባር የሚሄደው ቤት ላይ ነው፣ በዚህ ጋር ነው የሚሄደው። በኋላ ቆይ በደንብ ይሄን ስንጨርስ ደርድረን ስንጨርስ ዩባር ስንጀምር ሌላ ቪዲዮ መሰራላችሁ ይሆናል። ስለዚህ እንደዚህ ነው የሚቀመጡት። ይሄ አሁን ምንም ብሎኬት መደርደር አልጀመርንም። ዛሬ እያመቻቸው ነው። ብሎኬቱ በዊንች አድርገን ወደ ላይ ስለምናወጣው ነገ ውስጥ ፕሮባብሊ ነገ እንጀምራለን ብሎኬት መደርደር እና ስራው የበለጠ ፈጠን ብሎ በቅርቡ ሌላ ቪዲዮ መሰራላችሁ ይሆናል። ዛሬ ግን በዋናነት እንግዲህ ይሄን ኦቨርኦል አጠቃላይ እንትኑን ለማሳየት ያክል ነው። ምናልባት እያንዳንዱን ስፔሲፊካሊ እንድሰራላችሁ የምትፈልጉት ነገር ካለ በጠይቁ ደስ ይለኛል። ምንም ችግር የለውም። አዝማች አስ ፖሲብል ቪዲዮ ለቅላችኋለሁ። አንዳንድ የጠየቃችሁኝም አላችሁ ይሄን ኳንቲቲ ብሰራለን እንደዚህ እንትን ሲሰራ ብታሳየን ምናምን ያላችሁኝ ያላችሁ፣ እሱን እሰራለሁ። ምንም ችግር የለውም። እና ይሄን ይመስላል እንደምትመለከቱት እንግዲህ ቢማችን ይሄው ሰፊ ነው። እንደዚህ ሪብድ ቢም አይሚን ያው ሪብድ ነው እንዳለ ዘሆል እንትኑ ስላቡ። እነዚህ ደግሞ ሾርት ቢሞች ናቸው። እነዚህ ጠበብ ይላል ሾርት ቢሞቹ። ዋናዎቹ እነዚህ ሎንግ አክሲስ እና ሾርት አክሲስ ነው። ስለዚህ እሱ እንደ ዲዛይኑ በዲዛይኑ መሰረት እዚህ ጋር ለምሳሌ ሾርት ቢሞች አሉ። እነዚህ 25 በ25 ናቸው። ሲሲያቸውም ራሱ ራቅ ያለ ነው። እነዚህ አሁን በየ18 ሳንቲም የተቀመጡ ናቸው እና ሌሎቹ ግን ኖርማሊ እነዚህ ትላልቆቹ ቢሞች ዋን ሰርድ በተወሰነ ሲሲ መሀሉ በተወሰነ ሲሲ ምናምን እያሉ ሲሲ ማለት ሴንተር ቱ ሴንተር ማለት ነው። ሌላ ምንም ታምር የለውም። ስለዚህ በዚህ መልኩ የተቀመጡ ናቸው አብዛኛዎቹ እንደምትመለከቱት። እንግዲህ ይህን ይመስላል። ወደ ላይ ወደዛ ያለው አብዛኛው ያልወረዱ ገና ተንጠልጥለው የተሰሩ ቢሞች ናቸው። መሬት ማለት ፎርምወርኩ ላይ ገና ወርደው አልተቀመጡም ለማለት ነው። እንግዲህ ይህን ይመስላል። if you have any question just you can ask me። እንግዲህ ለዛሬ ያለኝ ቪዲዮ ይሄን ይመስላል። ጥያቄ ካላችሁ ጠይቁኝ፣ እለቅላችኋለሁ። as much as possible ቪዲዮዎችን እየሰራው እዚሁ ኦን ሳይት እየሰራው እለቅላችኋለሁ። እዚህ ጋር እንግዲህ አዲስ ነገር ሌላ ተጨማሪ ነገር ማሳያችሁ አሁን ምንም ያለ አይመስለኝም። ምናልባት የቢም ቶፕ ባር፣ ቦተም ባር እንዲሁም ደግሞ ኔጌቲቭ ባር የሚባሉት ብረቶችን እንዴት እንደሚቀመጡ እነሱን እያንዳንዱን ኳንቲቲ መስራት የፈለጋችሁትን ነገር ጀስት አይል
release a video. So this is enough for today. Thank you for watching the video. አመሰግናለሁ ስለነበረን ጊዜ። ባባይ መልካም ጊዜ